ቋንዴ እንደተሳልፉት ስለዚች ድንቅ ተአምራዊ ገዳም ልነግራችሁ ነው። ሰላማዊት ኪዳነ ምሕረት ትባላለች። እምነቷም እንደምታዩት የሬት እምነት ነው። እንግዲህ የቦታው ቅድስና በርካታ ሕሙማን ለምጻሞች ነጽተዋል፣ ዕውራኖች በርተዋል፣ ጎባጦች ቀንተው ሄደዋል። በአጠቃላይ የጨጓራ በሽታም ሆነ የካንሰርም በሽታ ሆነ በአጠቃላይ በዚህ ቦታ ላይ ሁሉም ተፈውሶ ነው የሄደው ያለው። አሁንም እየመሰከረላት ነው። እስከ ውጭ ድረስ ሄደው እየመሰከሩላት የምትገኝ ታላቅ ገዳምና ቦታ ነች። የምትገኘውም እንግዲህ ከደብረ ብርሃን 32 ኪሎ ሜትር ቦታ ላይ ትገኛለች። ሲደረግ እመቤታችን ያው እንግዲህ በጸበሏ ይሄን ታደርጋለች። ይሄን ደግሞ አካባቢውን ሬት በጣም በርካታ ሬት በጀርባ አለ፣ በዚህ በፊት አለ፣ በዚህ ስትመጡ የሚያያችሁት አለ። ይሄ በአጠቃላይ ደግሞ ይሄ የሬት እምነት ብላችሁ ተናገሩ ብላ በራእይ ስለተገለጸችና ህዝቡም ይሄንን እኛም በተሰጠን መልእክት መሰረት ለህዝቡ እያዳረስን ካንሰር የያዛቸው እሱን ሲቀቡ ይድናሉ፣ የሆድ በሽታ ያለባቸው በዚያ ይፈወሳሉ። ከጸበሉ ጋር እየወሰዱት በጣም በርካታ ስራ እየሰራች የምትገኝ ታላቅ ቦታ ስለሆነች እንግዲህ እግዚአብሔር አምላክ ፈቅዶና ወዶ እናንተም እዚህ በመምጣታቸው ያው እንግዲህ ገና እዚህ ስትደርሱ እሷ ከናንተ ጋር ከቤታቸው ተነስታ እዚህ እንደምትገባ የቤታቸውን ችግር ሁሉ በሙሉ ያለውን ችግር ፈታታ የምትጥል ወላዲት አምላክ ስለሆነች እልል ብላችሁ አመስግኗት። ስለዚህ የእምነት ሬቷን ብቻ ነው የምነግራችሁ። የእምነት ሬቷ ከሚሰጠው ፈውስ አንፃር ለጨጓራ፣ ደም ግፊት ላላቸው፣ ሲራይ ላለባቸው፣ አስም ላለባቸው ብዙ መከራ በመከራ ያሉ ሰዎች በዚህ በአውደ ምሕረት ላይ ምስክር ሰጥተዋል። በሬቷ ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች። የተወደዳችሁ ውድ ኦርቶዶክሳውያን በሀገር ውስጥም በውጭ ያላችሁ ተአምራቷ ድንቅ ወደ ሆኖ ስፍራ በዛሬው ዕለት ሰላማዊት ኪዳነ ምሕረት መተናል። የሚገርመው የሚደንቀው እምነቷ ሬት ነው። ይህም እምነቷ ሬት በእውነቱ ዕውራን የበሩበት ለምጻሞች የነጡበት ኑ የዚችን ድንቅ ገዳም መሰረተ ልማቷና ምሕረት ላይ ቆማችሁ